ጊዜው 2013 ነበር። 60 የሚደርሱ የፖሊስ መኮንኖች ይህንን ማረሚያ ቤት ይከቡታል። የሚያመልጥ እስረኛ ስለነበር አይደለም፣ እስር ቤቱ ከጠለፈው አንድ ሰው ለማስመለስ ነበር። እዛ ማረሚያ ቤት ውስጥ ደግሞ አንድ ክፍል ውስጥ የተቀመጠ እስረኛ ነበር። ይህ እስረኛ ደግሞ ማረሚያ ቤቱ በፖሊሶች እንደተከበበ ምንም አይዲያ የለውም። 4 ሴት ፖሊሶች ካንተ ልጅ እንፈልጋለን ብለው ለዚህ ሰው አርግዘውለታል። እዛው በታሰረበት ክፍል ውስጥ ሆኖ እስከ 100,000 አሜሪካን ዶላር በየወሩ ያገኛል። ምን ቢሰራ ነው በወሩ 100,000 ማግኘት የሚችለው? እነግራችኋለሁ። ሌሎች ታራሚዎች ኢንዶሚ ቀቅለው ሲበሉ፣ እሱ ግን ሎብስተርና በደንብ የተጠበሰ ስጋ ነበር የሚበላው። እሱ ብቻም አይደለም፣ ማን መወጋት እንዳለበት፣ ማን መገደል እንዳለበት፣ ማን ደግሞ በእሱ ስር ጥበቃና ከለላ መሆን እንዳለበት የሚወስን ሰው ነበር። ግን ይሄ ብቻ ነው ብላችሁ የምታስቡ ከሆነ አሁንም ተሳስታችኋል። ምክንያቱም የትኛው ፖሊስ ነው ከስራው መባረር አለበት የሚለውም የሚወስነው ይህ እስረኛ ነው። ይህ እስረኛ ስሙ ቴቮን ዋይት ይባል ነበረ፣ ወይም ደግሞ በሌላ አጠራር ቡልዶግ እየተባለ ይጠራል። እዛ ማረሚያ ቤት ውስጥ ከነበሩ የፖሊስ አባላቶችና መኮንኖች የበለጠ ስልጣን የነበረው ሰው ነው። ግን አሁንም እንዴት ሊሆን ቻለ ልትሉ ነው። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋሉ። ይህ ቪዲዮ ማየት ስትጀምሩ ላይክ ማለት እንዳረሱ፣ ሰብስክራይብ በተንዋንም ተጫኑልኝ። ባልቲሞር ሲቲ ዲቴንሽን ሰንተር ወይም ደግሞ BCDC የተባለ ባልቲሞር ውስጥ የሚገኝ ማረሚያ ቤት ዝም ብሎ የቆመ ኮንክሪት እና ፍትህ የጎደለበት ማረሚያ ቤት ነበር። ይህ ማረሚያ ቤት አገልግሎት ላይ የዋለው በ1859 በፈረንጆቹ ነበር። ከ150 በላይ ዓመታት ያክል እስረኞችን እዛ እያስገባ እየቀጣ እየገደለ የሚሸኙትን እየሸኘ የቆየ እስር ቤት ነበር። ባጭሩ እዚህ ማረሚያ ቤት ያሉ ሰዎች ከአይጥና ከበረሮ ጋር ነበረ ኑሯል። ንጹህ አየር የሚባል የማይታሰብበት ነው። ኤር ኮንዲሽኒንግ የሚባል ሲስተም ያልተገጠመበት እስር ቤት ነበር። የሀገራችን መቻየ እንዳትሉ እኔ አላየሁም። አንዲት ክፍል ዲዛይን የተደረገችው 2 ሰዎች እንዲኖርባት፣ ግን ደግሞ ሲኦል የሆነ ሲቹዌሽን የሚያሳልፉበት የክረምት ወቅትም ነበራቸው። ምክንያቱም ሴኪሪቲ ካሜራ የማይታሰብ ነው። ሴኪሪቲ ካሜራ ልክ እንደ ኤር ኮንዲሽኒንግ ሲስተሙ ፌል ያደረገ ነበር። እዛ ያሉት ፖሊሶች ወይም ደግሞ ጥበቃዎች ደግሞ ደሞዛቸው በጣም አነስተኛ ነበር። በየቀኑ በሚነሳው ረብሻ ምክንያት በጣም ብዙ ታሳሪዎች በየቀኑ ይሞቱ እና BCDC በዚህ ሁኔታ ላይ እያለች ነበረ ቴቮን ዋይት በ2009 በፈረንጆቹ ወደዚህ እስር ቤት የተመደበው። የታሰረበት ምክንያት ምን መሰላችሁ? ሰው ልትገድል ሞክረሃል ወይም ደግሞ የግድያ ሙከራ አካሂደሃል በሚል ክስ ነበር የገባው። ወረቀቱ ሲታይ ምንም የሚያስፈራም የተለየ ፐርሰናሊቲም አልነበረው የሚይዝ። ግን ደግሞ ቴቮን በሌላ ስሙ ቡልዶግ እየተባለ የሚጠራው የብላክ ጎሪላ ፋሚሊ ጋንግ መንበር ነበረ፣ ወይም ደግሞ ብላክ ጎሪላ ፋሚሊ የተባሉ ጋንጎች አባል ነበረ ማለት ነው። ብላክ ጎሪላ ፋሚሊ ወይም ደግሞ BGF የተባለው ግሩፕ ጥቁሮች እስር ቤት ውስጥ የሚደርሳቸው የመብታቸውን መጣስ ለመከላከል ሲሉ የፈጠሩት የጋንግ ግሩፕ ነበር። ይህ BGF የተባለው ግሩፕ ደግሞ ከ2006 ጀምሮ በጣም ብዙ የባልቲሞር እስር ቤቶች ዶሚኔት ያደረገ ግሩፕ ነበር። ቴቮን ወደ ማረሚያ ቤቱ እንደገባ በመጀመሪያ ሳምንትም በአይኑ መፈለግ የጀመረው ደካማ ሰዎች ነበር። ለምን ካላችን፣ ምክንያቱም ቴቮን ችግር ነበረበት። ደካማ ሰዎች በሚፈልግበት ሰዓትም እርስ በርሳቸው የሚያጣላቸው ነገር መመልከት ችሏል። የሚያጣላቸው ነገር ደግሞ በጣም ትንሽ የሆኑ ነበር ያገኝ። እነዚህ ሰዎች ለትንሽ ነገር ከሚጣሉ ለምን ትልቅ ነገር አይገነቡም በማለትም ሀሳብ ይገባዋል። ምክንያቱም እዚህ ማረሚያ ቤት ገባ ማለት ሰርቫይቭ የማድረግ አቅምህ በጣም ከፍተኛ መሆን። ቴቮንም ከዚህ በፊት የማያውቀው ባህሪው እዚህ ማረሚያ ቤት ውስጥ እንደገባ ነበረ ዲስከቨር ያደረገው። በጣም ካሪዝማቲክ የሆነ ሰው ነበር። ታሳሪዎቹንና ፖሊሶቹን በንግግር ማሳመን የሚችል ነበር። በጥንካሬውና በግብዝነቱ ምክንያት ነበረ ይሄ ቡልዶግ የሚል ስም የተሰጠው። አንድ እስረኛ ከፖሊስ ጋር ሲጣላ መሀል ውስጥ ገብቶ የሚያገላግለው ቴቮን ነበር። ሻወር ውስጥ እርስ በራሳቸው ቢጣሉም መሀል ውስጥ ገብተው የሚገላግለው ቴቮን ነበረ። ስለዚህ እስረኞቹ ደግሞ በዚህ ምክንያት ነበረ ከፖሊሶቹ በላይ ለቴቮን እምነታቸው ቅርብ ይሆን። አብዛኞቹ እዛ ማረሚያ ቤት ውስጥ የሚሰሩ ፖሊሶች ልምድ ያነሰባቸው፣ በእድሜም ትናንሾች ነበር። ከወገቡ በታች ፓራላይዝድ የሆነ የማረሚያ ቤቱ ማኔጅመንትም
በኮንትሮባንድ መልክ ብዙ እቃ እንዲያስገቡ ረዳቸው። እንደዛ ያስባለኝ ምክንያትም ምን መሰለህ? የማረሚያ ቤቱ አድሚኒስትሬሽን ከጋንግ ሊደሮቹ ወይም ከኃላፊዎቹ እዛ ውስጥ ካሉ ኃላፊዎች ጋር ሚቲንግ ያደርግ ነበረ፣ ስብሰባ ነበራቸው። በአጭሩ የማረሚያ ቤቱ አስተዳደር ጥርስ የሌለው ውሻ በሉ፣ የቴቮን ቲም ግን ጥርስ ያለው አንበሳ ነበር። ስለዚህ ቴቮን በዚህ ነገር አንድ ውሳኔ ላይ ይደርሳል። የቢጂኤፍ ታማኝ የሆኑ የጋንግ አባላቶች በማሰማራት እስር ቤት ውስጥ የሚካሄዱ ወንጀሎች ማለት ደግሞ እርስ በራሳቸው መገዳደል ቢፈልጉ፣ በኮንትሮባንድ መልክ እቃ ማስገባት ቢፈልጉ፣ መጣላትም ከፖሊሶቹ ጋር መተናኮንም ቢፈልጉ ቴቮንን አስፈቅደው ነበር እንደዛ የሚያደርግ። አንድ እስረኛ ሌላኛውን መውጋት ቢፈልግ የቴቮን ፈቃድ ማግኘት አለበት። እርስ በራሳቸው ከተጣሉም ቴቮን ራሱ ፖሊስ፣ ራሱ መርማሪ፣ ራሱ ዳኛ ሆኖ ጉዳዩን ይፈታው ነበር። ወደ ማረሚያ ቤቱ ሲገባ እጁ በካቴና ታስሮ እዛ ውስጥ መኖር ሲጀምር ደግሞ ልክ እንደ ንጉስ መኖር የጀመሩ ቴቮን ለመንግስቱ ኢኮኖሚ ያስፈልገው ነበር። ቢሲዲሲ ወይም ደግሞ የባልቲሞር ማረሚያ ቤት ደግሞ እስከ 2000 ድረስ ታራሚዎች በውስጡ የያዘ ነበር። ከ2000 ግማሹ ደግሞ ሱሰኛ ነበር። ስለዚህ ኪንግ ደግሞ ወይም ደግሞ የቴቮን መንግስት ሊቋቋም የቻለው እነዚህ ሱሰኞች ድራግ በማቅረብ ነበር። ሲጋራም አለ፣ ሐሺሽም አለ። በዛ ላይ ደግሞ በህገወጥ መልክ የሚገቡ የእጅ ስልኮችም አሉ። ግን ደግሞ ቴቮን ከዛ በላይ መስራት እንደሚችልና ከዛ በላይ ገቢ ማግኘት እንደሚችል ተረድቷል። ስለዚህ ይህንን ቢዝነስ ለመጀመር ደግሞ ብር ከፍሎ ሊገዛቸው የሚችሉ ፖሊሶችን አይደንቲፋይ ማድረግ ነበረ። ወደ እስር ቤቱ በኮንትሮባንድ መልክ የሚገቡ እቃዎችን በ5 ወይም በ10 እጥፍ ዋጋ እየሸጣቸው በጣም ብዙ ትርፍ ማግኘት ይጀምራል። ምክንያቱም ቢሲዲሲ ውስጥ ያሉ እስረኞች ከቦታ ቦታ ስለማይንቀሳቀሱ ለሱሱ ተገዢ የመሆን በጣም ትልቅ እድል አላቸው። ስለዚህ እስረኞቹም ሳይፈልጉ ቴቮን ሐሺሽ ማቅረብ ጀመረ፣ አስለመዳቸው። ስለዚህ ማርኬቱን መቆጣጠር ያለበት እሱና እሱ ብቻ መሆን እንዳለበት ገብቶታል። ስለዚህ ማርኬቱን ቢውልድ ወደ ማድረግ ሲገባ ልክ እንደ አማዞን ሆኖ ግን ደግሞ በብላክ ማርኬት መልክ የሚሰራ ማለት ነው። ማንም እስረኛ መጥቶ ይህንን እቃ ፈልጋለሁ ቢል ስልክ ይደውላል፣ ከውጪ እቃው እንዲገባ ያደርጋል። ባልቲሞር ጎዳናዎች ውስጥ $10 የሚሸጠው አንድ እቃ እዛ ውስጥ ከገባ $500 ነበር የሚሸጠው። እዛ በብዛት ያከፋፈላቸው የነበሩት የሐሺሽ ፒሎች ደግሞ ኦክሲኮዶን እና ዜናክስ የተባለው ነበር። መርፌና ምላጭ ሳይቀር እንኳን በ10 ወይም በ20 እጥፍ ነበር የሚሸጣቸው። ከውጭም እንደፈለገው የቤት ምግብ ማስገባትና ማዘዝ ጀመረ። ስለዚህ ማንም እስረኛ መጥቶ ለቴቮን ወይም ለቡልዶግ ይህንን ነገር እፈልጋለሁ ቢል ስልክ ይደወላል፣ ምግብ ከሆነ ምግብ ይመጣል፣ ስልክ ከሆነም ስልክ እንዲመጣለት ያደርጋል። ስለዚህ ማረሚያ ቤቱ ወደ ትንሽ ከተማ ተቀየረች፣ ግን በቴቮን ቁጥጥር ስር ያለች ከተማ ነች። እነዚህ እቃዎች ግን እንዴት ነው እንዲገቡ የሚያደርገው ካላችሁ እዚህ ፓርት ላይ ልብ ብላችሁ እንድታደርጉ ይፈልጋል። የቢሲዲሲ ወይም የባልቲሞር ማረሚያ ቤት ጥበቃ የለም ማለት ይቻላል። ስለዚህ ሴት ፖሊሶች በፀጉራቸው ጠቅልለው፣ ወንዶች ፖሊሶች ደግሞ ፓንታቸው ውስጥ ደብቀው ይገቡ ነበር። ሌላ ተለቅ ያለ ነገር ሲሆን ደግሞ የፖሊሶቹ የራሳቸው የግላቸው ንብረት አስመስለው ነበር የሚያስገቡ። በቴቮን ስር የሚሰራ ፖሊስ ካለ ሽፍቱ ደርሶ ወደ ውጭ ሲወጣ ከውስጥ ወደ ውጭ ይዞት መውጣት ያለበት እቃ ይዞ ይወጣል። ሽፍቱ ደርሶ ወደ ውስጥ ሲገባ ደግሞ ዴሊቨር የሚደረግ እቃ ይዞ ወደ ውስጥ ይገባል፣ በነገርኳችሁ መንገድ ማለት ነው። ስለዚህ እነዚህ እቃዎች ደግሞ በቴቮን ስር ያሉት የሚያከፋፍሉ ሰዎች እንዲያስረክባቸው ይደረጋል። በየስማቸው መሰረት ለእስረኛው ማከፋፈል ይጀምራሉ ማለት ነው። በዚህ መልኩ ቴቮን ትርፉ በጣም ከፍ እያደረገ መጣ። ማለት ደግሞ ኤፍቢአይ የሆነ ጊዜ ስልኩ ዋይር ታፕ አድርጎት ወይም ጠልፎት የሰማው መረጃ ምንድን ነበረ? በቀን እስከ $16,000 ያተርፍ እንደነበረ። ግብር አይከፍልም። ስለዚህ ከግብር ነፃ የሆነ የተጣራ ገቢ ነበር ማለት ነው። እዛ በዙሪያው ያሉት ፖሊሶቹ እሱን ሲጠብቁ የነበሩት ፖሊሶቹ እንኳን በአመት ያን ያክል ገቢ አልነበራቸውም። ግን ደግሞ አብረውት ከታሰሩ ሰዎች ጋር እቃ አምጣልን ሲሉት የሚቀበላቸው ገንዘብ በካሽ አልነበረም። ምክንያቱም እሱማ በጣም ሪስኪ ነበር። አንድ እስረኛ የሆነ እቃ ቢፈልግ ውጪ ላሉት ዘመዶቹ ይደውልና 14 ዲጂት ያለውን ቁጥር ለቴቮን ሰራተኞች ወይም ደግሞ ከስሩ ያሉት ሰዎች እንዲልኩ ይደረጋል። ግሪን ዶት ማኒ ፓክ ወደ ተባለ ቨርቹዋሊ ብር ማጠራቀም የሚችል ሲስተም ወደዛ እንዲያስገቡ ያደርጋቸው ነበር። 14 ዲጂቱ ቁጥር ፖሊስ ቢፈልግ አንትሬሳብል ስለሆነ የገንዘብ ዝውውር አሻራ አያገኝም ማለት ነው። ስለዚህ ከሚያገኘው ብር ደግሞ መልሶ እነዛን ፖሊሶች ለመክፈል ይጠቀምበታል። ለዛ ቢጂኤፍ ወይም ደግሞ ብላክ ጎሪላ ፋሚሊ ለተባለው ጋንግ ፈንድ ያደርገዋል። ግን ከገቢው አብዛኛውን ደግሞ ለፐርሰናል ለግዠሪ የሚያውለውን ብር ነበር። በዚህ ብር ለግሉ ከገዛቸው ንብረቶች መሀልም አንድ ጥቁር BMW እና መርሴዲስ ቤንዝ ነበሩ።
እዛ ከማረሚያ ቤቱ አጠገብ ፓርክ ይደረጉ ነበር። አንድ ቀን ስፈታ እነዳቸዋለሁ ብል ከሴቶች ፖሊሶች ደግሞ አንዱ ገርል ፍሬንዱ ስለነበረች የዳይመንድ ቀለበት ይሰጣታል። በእስረኛ አይን ሲታይ ኦፍኮርስ ይህ ሰው እስረኛ ነው። በሀብታሞች አይን ሲታይ ደግሞ ከነሱ የበለጠ ሀብታም ነበረ። አንድ እስረኛ በሚጠብቁት ፖሊሶች ላይ ምን ስልጣን ሊኖረው ይችላል? ምንም። በባልቲሞር ማረሚያ ቤት ግን እንደዛ አልነበረም። ከብሩና ከሐሺሹ በላይ ደግሞ እጅግ በጣም የሚዘገንን ቴቮን የሰራው ስራ ቢኖር ሴት ፖሊሶችን ማስረገዙ ነበር። ምክንያቱም እንዴት መሰላችሁ? እዛ እስር ቤት ውስጥ ያሉት ፖሊሶች በቴቮን ብር መገዛት የሚችሉት እጅግ በጣም ጥቂቶች ነበሩ። ስለዚህ ለአንዳንድ ሴት ፖሊሶች ደግሞ ልክ እንደ አፍቃሪና እንደ ባል ሆኖ መቅረብ ነበረበት። አያችሁ፣ የባልቲሞር እስር ቤት ጠባቂ ፖሊሶች 75% ወይም ደግሞ 650 የሚደርሱ ፖሊሶች ሴቶች ነበሩ። አብዛኞቹ ሴት ፖሊሶች ደግሞ እድሜያቸው በ20ዎቹ ገደማ ነበር። ስለዚህ መንግስት ከሚከፍላቸው ደሞዝ በተጨማሪ ሌላ ገቢ ያስፈልጋቸው ነበር። ምክንያቱም መጀመሪያ ላይ እንደነገርኳችሁ ደሞዛቸው እዚህ ግባ የሚባል አይደለም። እዛ እስር ቤት ውስጥ ከሚገኙ ጋንጎች ብር መቀበል ነበረባቸው። ስለዚህ ቴቮን እነዚህ ሴት ፖሊሶች ልክ እንደ ፖሊሶች ሳይሆን የእድሉ በር አድርጎ ነበር የሚመለከታቸው። ብር ለሚያስፈልጋቸው ሴቶች ብር ይሰጣቸዋል፣ አቴንሽን ለሚያስፈልጋቸው አቴንሽን፣ ጥበቃ ለሚያስፈልጋቸው ደግሞ ጥበቃ ይሰጣቸው ነበር። ስለዚህ ጤፍ በሚቆላ ምላሱ በመጠቀም ለሴት ፖሊሶቹ የሚጽፍላቸው ኖት ነበር። ዛሬ አምሮብሻል፣ ዛሬ በተፈጠረው ግርግር መሃል ገብተሽ ሰዎችን ጸጥ ስታስቢያቸው በጣም ትገርሚ ነበረ። ከፍቶሻል መሰለኝ፣ ምን ሆነሻል፣ እስኪ ነይ እናውራ በሚል ንግግር ሴት ፖሊሶችን በእጅ ቁጥጥር ስር አደረጋቸው። ስለዚህ ቴቮን የተባለ እስረኛ ከዕለታት አንድ ቀን የፖሊሶቹ ጥበቃና ከለላ ሆነ። ሴት ፖሊሶቹን ሲያጠምዳቸው ቅድም እንደነገርኳችሁ መንገድ እንዳለ ሆኖ በተጨማሪም እዛ እስር ቤት ውስጥ የሚካሄዱ ግጭቶች እንዳይፈጠሩ በማድረግ ለ2 ሳምንት ጸጥ ረጭ ብሎ እንዲከርሙ ያደርጋል። ስለዚህ በምን ምክንያት ነው ይህ እስር ቤት ለ2 ሳምንት ያክል ረብሻ ያልተፈጠረበት ሲባል ቴቮን ነው እኮ በሱ ምክንያት ነው ጸጥታው የተከበረው ይባላል። ስለዚህ ሴት ፖሊሶቹ አቴንሽናቸው ወደ ቴቮን ያደርጋሉ ማለት ነው። ስለዚህ አንዲት ሴት ፖሊስ ቴቮንን ኖቲስ ካደረገችው የዲዛይነር ቦርሳ አምጥቶ ሎከሯ ውስጥ እንዲቀመጥ ያደርጋል። ለአንዳንድ ጥበቃዎች ደግሞ በጣም ለግዠሪ የሆኑ መኪናዎች ገዝቶ እንደሰጣቸውም ራሱ በአፉ ሲናገር ተሰምቷል። ስለዚህ በዚህ መልኩ ከሴት ፖሊሶቹ ጋር መቀራረብ የጀመረው ቴቮን በመሃላቸው ላይ የተፈጠረው ሴክሹዋል ቴንሽን በጣም እጅግ እንዲቀራረቡ ያደርግና አልጋ ላይ አብረውት እንዲጋደሙ ያደርጋል። አልጋ ላይ ተጋደሙ ስላችሁ አልጋ ላይ እንዲጋደሙ የማይፈቀድላቸው ምን ያደርጋሉ መሰላችሁ? የተሰበረ ካሜራ ያለበት አቅጣጫ ይሆኑና ካሜራ ስለማያቸው እዛ ቦታ ጉዳያቸው ይፈጽማሉ፣ ወይም ደግሞ ወደ ስቶሬጅ ሩም በመሄድ እዛም ጉዳያቸው ይፈጽማሉ። ጃንዋሪ 2013 ግን ቲፋኒ ሊንደር የተባለች ፖሊስ ቴቮንን ታስጠነቅቀዋለች። ይህ ማለት ደግሞ የሚተኛበት ክፍል በፖሊሶች እንደሚፈተሽ እና እንደሚበረበር ትነግረዋለች ማለት ነው። እሱ ብቻ ግን አልነበረም የነገረችው፣ ስልኩም በኤፍቢአይዎች እንደተጠለፈ ነግራው ነበር። ስለዚህ የቴቮንን ክፍል በማታ ሊበረብሩ የመጡ ፖሊሶችም ምንም ነገር ሊያገኙበት አልቻሉም። ግን ደግሞ የድፍረቱ ድፍረት እነዛ 4 ፖሊሶች ማለት ደግሞ ጄኒፈር ኦዌንስ፣ ካቴራ ስቲቨንሰን፣ ቻኒያ ብሩክስ፣ ቲፋኒ ሊንደር የተባሉ እነዚህ 4 ፖሊሶች ከቴቮን እንዳረገዙ ይታወቃል። አንዷ ፖሊስማ 2 ልጆች ነበር የወለደችለት። ስለዚህ በአጠቃላይ 5 ልጆች ከ4 ፖሊሶች እንደወለደ ግልጽ ነው። ከነዛ 4 ፖሊሶች ደግሞ 2ቱ የቴቮን ስም አንገታቸውና ደረታቸው ላይ እንደተነቀሱትን ተነግሯል። እንደዚህ ያደረጉበት ምክንያትም እነዛ ሴት ፖሊሶች ለቴቮን ያላቸው ታማኝነት ፕሮሞት ለማድረግ ነበር። ፖሊስ ከመሆን በዘለለ ወደ ዕቁባቶች ነበር የተቀየሩት። ከውጭ የሚያዛቸው ነገር ያመጡለታል። ሎብስተር ካለ ሎብስተር ይመጣለታል፣ ቢፍ ካለ ቢፍ ይመጣለታል። ለሱ መወራረጃ ደግሞ ሻምፔን ካለ ሻምፔን ይመጣለታል። ሲተኛም ቆመው የሚጠብቁት እነዛ ሴት ፖሊሶች ነበሩ። በ2012 አጋማሽም ዲሲዲሲ ከማረሚያነት ባለፈ የፊውዳል መንግስት የሰፈነበት ተቋም ሆነ። ቴቮን ስልክ ሲያወራ ማንሾካሾክ አቁሟል። ጮክ ብሎ እንደፈለገው ማውራት ጀምሯል። አይ አም ዘ ሎ ማለት ደግሞ እኔ ህግ ነኝ ብሎ ጮክ ብሎ እስከ ማውራትም ደርሶ ነበር። ግን ደግሞ በአንድ የመንግስት ተቋም ስር አንድ እስረኛ ፖሊሶችን ማዘዝ ሲጀምር እስከ መቼ ድረስ ነው ይህንን ነገር የሚቀጥልበትም ያስብላል። ካፍቴሪያ ውስጥም ፖሊሶቹ እየተመለከቱ ልክ እንደ ዳኛ ቆሞ ፍርድ ይሰጥ ነበረ። ይህ ፍርድ ደግሞ የትኛው እስረኛ ነው ኩሽና ውስጥ የሚሰራው፣ የትኛው ነው አልጋ የሚያነጥፈው፣ የትኛው ነው ጽዳት ላይ የሚሰማራው የሚለውን
የስራ ስምሪት ማለት ነው። እሱ ብቻ ግን አይደለም። የትኛውን ጥበቃ ፖሊስ ነው መቀየር ያለበት፣ የትኛውን ነው ከስራው ማባረር ያለበት የሚል ነገር እዛው ቆሞ ይወስን ነበር። እናም ግን ቴቮን በእንደዚህ አይነት ሁኔታ የእስር ቤቱ አስተዳዳሪ ሆኖ ከቆየ በኋላ ኤፍቢአይ ስለዚህ ጉዳይ ይሰማል። 4 ሴት ፖሊሶች በአንድ እስረኛ እንዳረገዙ፣ ፍርድ ቤት የሚቀርቡ ተከሳሾችም የአይን እማኞች ወደ ፍርድ ቤቱ እንዳይመጣ እስር ቤት ውስጥ ሆኖ የአይን እማኞችን የሚያስፈራራ ሰው እንዳለ ይደርስበታል። ስለዚህ የቴቮን በጣም ታማኝ የነበሩ ታዛዥ እስረኞች አንዱ የሆነው ሰው በኤፍቢአዮች ቁጥጥር ስር ይውላል። ማለት ደግሞ ኤፍቢአዮች እያናዘዙት ስለ ቴቮን ንገረን ብለው አስጨንቀውታል። እሱም መናዘዝ ጀመረ። በ2012 መጨረሻም ይህ ሁሉ የሚካሄደው የሙስናና እነዛ ምንጫቸው ባልታወቁ ብር የተገዙ BMW እና መርሴዲስ ቤንዝ መኪኖች ከየት እንደመጡና የማን እንደሆኑ ኤፍቢአይ ማጣራት ይጀምራል። እናም ቴቮን የሆነ ቀን እዛ የታሰረበት ክፍል ውስጥ ቁጭ ብሎ ቲቪ ሲመለከት፣ ኦፍ ኮርስ ቲቪ ነበረው ባይዘው። እናም በአንድ እጁ ሻምፔን ይዞ እየጠጣ እያለ ፖሊሶች ወይም ደግሞ ኤፍቢአዮች ፍተሻ ይጀምራሉ። ይህ እየሆነ ያለው ግን አፕሪል 2013 ላይ ነበር። ለብዙ ወራት ኤፍቢአይ መረጃ ሲያሰባስብ ከቆየ በኋላ ወደ ተግባር ገባ። ፖሊሶች አገር ሰላም ነው ብለው ሽፍታቸው ደርሰው ወደ እስር ቤቱ ሊገቡ ሲሉ በሽጉጥና በካቴና ኤፍቢአዮች ተቀበሏል። ማረሚያ ቤት ውስጥ ያሉት እስረኞችም ተኝተው እያለ ነበር የደረሱ። ስለዚህ እስከ 25 የሚደርሱ በጣም ተፈላጊ የሚባሉ ሰዎችን በቁጥጥር ስር ዋለ። ከነዛ በቁጥጥር ስር የዋሉ 25 ሰዎችን 13ቱ ፖሊሶች ነበሩ። ከ13ቱም ፖሊሶች ደግሞ 7ቱ ሴት ፖሊሶች ነበሩ፣ ከቴቮን ጋር የፍቅር ግንኙነት የነበራቸው። እናም ለአመታት ያክል ቢውል ሲያደርገው የነበረው ኪንግ ደግሞ ቴቮን በአንድ ቀን አጣው። ማታም ማግሻቱ በዜና መተላለፍ ጀመረ። ፖሊሶቹን ሲያዝ እንደነበረ፣ ሴት ፖሊሶችን ሲያባልግ እንደነበረ የማስረጃ ክምር አናቱ ላይ ተቀምጠውበታል። ግን ደግሞ ቴቮን እዚህ ጋር የተጫወተው እጅግ በጣም ድንቅ የሆነ ብልጥ የሆነ ጨዋታ ነበር። ፍርድ ቤት ቀርቦ ሲጠየቅ ለሁሉም ጥፋቱ አዎ አድርጌያለሁ በማለት ሁሉም ጥፋቱን ያምናል። እንትና ፖሊስ እንደዚህ ያደርግ ነበረ፣ እንትና ፖሊስ ከኔ ነው ያረገዘችው፣ ለእንትናም እንደዚህ አይነት መኪና ሰጥቻለሁ፣ ለእንትናም ዳይመንድ ሪንግ ሰጥቻታለሁ በማለት መናዘዙን ቀጠለ። የእሱ ግብረ አበር የነበሩት ፖሊሶችም አሳልፎ ሲሰጣቸው በግርምት እየተመለከቱ፣ እነዛ 2 ስሙ የተነቀሱለት ፖሊሶች ማለት ደግሞ ጄኒፈር ኦዌንስ እና ካቴራ ስቲቨንሰን ጣቱ ሲጠቁምባቸው ፈዘው እየተመለከቱት ነበር። ቴቮን የሰራው ወንጀል ከ12 እስከ 20 ዓመት የሚያስቀጣ ነበር። መጀመሪያ ተከሶ የገባበት ጉዳይም እንደዛ ያክል ዓመት ያስፈረደበት ጉዳይ ነበር። በአጠቃላይ ግን በዛ ጉዳይ እስከ 40 ሰዎች ያክል ጥፋተኞች ተብለው ፍርድ ተፈርዶባቸዋል። ከሱ ጋር ጥብቅ የሆነ ግንኙነት የነበራቸው ሴት ፖሊሶችም እስከ 10 ዓመታት ድረስ ተፈርዶባቸዋል። ባልቲሞር ሲቲ ዲቴንሽን ሰንተርን በ2015 ሙሉ ለሙሉ ተዘጋ። መንግስት ከጥፋቱ ምን ተማረ ካላችሁ የፖሊስ ደሞዝ መጨመር እንዳለበት፣ ጥብቅ የሆነ ቁጥጥር በማረሚያ ቤቶች ማድረግ እንዳለበት፣ ካሜራዎች ማስጠገንና ላይ ዲቴክተሮችም ማስገጠም እንዳለበት ተገንዝቧል። ብቻ ግን ቴቮን ዋይት ወይም ደግሞ ቡልዶግ እድሜዎቹ 50 ገደማ ሊደርስ ሲል ከእስር ሊፈታ እንደሚችልም ተናግረዋል። ብቻ ግን በዚህ ሁሉ በሰራው ጥፋት ይህንን ያክል ዓመት ስለተፈረደበት ተመስገን ማለት አለ። እናንተ ደግሞ እኔ እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል፣ ላይክ ማለት እንዳረሱ፣ ሰብስክራይብ በተናዋን ተጫኑልኝ። ቀጣይ በሌላ ስቶሪ እስክንገናኝ ድረስ ጅሜ